ከፍቅር ውጭ ሌላ የሚያስለቅሰኝ ነገር ምንም የለም እዚህ ዓለም ላይ። ይገርማል የኔ ጌታ። መስቀል ላይ አንድ ጊዜ እወድሃለሁ ብለህ ስለኔ የዘረጋው ያ እጅ፣ ዝርግት ያረከው ያ እጅ፣ እጆች ላይ የተቸነከረው ችንካር፣ እግሮች ላይ የገባው ችንካር፣ ምስማሩ አስቆሞክ ሳይሆን ምስማሩ ከብዶክ ሳይሆን አምላክ ሆንክ ከዚህ ውረድ እያሉ ያልወረድከው ስለኔ ፍቅር ብለህ ዝም ብለህ የታገስክበት ያን ፍቅር እያሰብኩ ማለዳ ደጀን ሲከብት አባዬ እወድሃለሁ እላለሁ፣ ደሰታለሁ እላለሁ። ምስጋናዬ ያንደበት አይደል አመሰግን ዘንድ የሆነ የጀመርኩት ፕሮሰስ እንድፈጸም አይጠበቅብኝም። የሆነ የውጭ ሀገር ፕሮሰስ ጀምሬ ሲሳካልኝ አይደል ማመሰግነው። የተደረገላቸው ብዙ ነገር እያለ የጊዜ ነገር አሳይቷቸው ከእግዚአብሔር ደስታ ያጎደላቸው ስንት መሰላችሁ ወዳጆች? መሳቅ እንዳይችሉ በክርስቶስ እንዳይረኩ አድርጎ በክርስቶስ እንዳያርፉ አድርጎ ክርስቶስ ያሳርፋል። ታውቃላችሁ? ያሳርፋል። እርፍ ያደርጋል። የኔ ጌታ እርፍ ያደርጋል፣ ያሳርፋል። ወዳጆቼ ከክርስቶስ በላይ የሚያሳርፍ የለ እና ባዶ ተስፋ አይደል። ስለዚህ ጽዮንን ያሰብን የምንደሰትበት፣ አንተን የምናመሰግንበት፣ ስለ ወደድከኝ አመሰግናለሁ ምንልበት፣ ስለ ወደድከኝ አመሰግናለሁ ምንልበት። እንዴት ረሳዋለሁ ያንን እምባ እንዴት ረሳዋለሁ።